ይሁንልን። እንበላውን ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከፊት ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ዘኩሎ ወመድኃኒነ ኢየሱስ ክርስቶስ ሁሉን የሚይዝ የጌታችንና የመድኃኒታችን ኢየሱስ ክርስቶስን አባት እግዚአብሔርን ስለ ተክለ ጊዮርጊስ እንለምናለን ማልዳለን። በለመለመ ቦታና የረፍቷ ባለበት ነፍሱን ነፃ ያደርግ ዘንድ ትንሣኤን በሠራባት ቀን በዚያች በትንሣኤ ሙታን ዕለት ሥጋውን ማስነሳትን ያስተባብል ዘንድ በማይታበል ተስፋ መንግሥተ ሰማያትንም ያድለው ዘንድ ስለ አገልጋዩ ስለ ተክለ ጊዮርጊስ እንለምናለን። ስለ አገልጋይ ስለ ተክለ ጊዮርጊስ እንለምናለን። ስማራት ሁሉን የምትይዝ እግዚአብሔር ሆይ ስለ ተክለ ጊዮርጊስ እንለምናለን ማልዳለን። በለመለመ ቦታና የረፍት ውሃ ባለበት ነፍሱን ነፃ ታደርግ ዘንድ ትንሣኤን በሠራባት ቀን ሥጋውን ማስነሳትን ያኔ ታስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትንም ታድል ዘንድ ስለ አገልጋይ ስለ ወንድማችን ስለ ተክለ ጊዮርጊስ እንለምናለን። ነፍሰ ተክለ ጊዮርጊስ ነፍሱ የነፍሱን መንገድ ነፃ አድርገ ያለመከልከልና ያለመቀኝነት በሚገባ ጊዜ ስጠው። ሥጋውን ከነፍሱ ጋር አስነስተ አስተባብራ አስነሳ። መንግሥተ ሰማያትንም አድለው። ስለ አገልጋይ ስለ ወንድማችን ስለ ተክለ ጊዮርጊስ እንለምናለን። ስለ አገልጋይ ስለ ወንድማችን ስለ ተክለ ጊዮርጊስ እንለምናለን። ስለ አገልጋይ ስለ ወንድማችን ስለ ተክለ ጊዮርጊስ እንለምናለን። ዓይን ያላየውን ጆሮም ያልሰማውን በሰው ልብ ያልታሰበውን በጎ ዋጋ ሰጥተህ አንተ እግዚአብሔር ለሚወዱ እንዳዘጋጀህላቸው መጠን የሚያሳርፍና የሚያረጋጋን ለቤተሰቦቹ ላክ። የሚያሳርፍና የሚያረጋጋን
ለቤተሰቦቻቸው ላክ የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ ወመናዝዘ ለሰዎሙ ጠባቂ የሆነ አድን በክርስቶስ በእርሱ ያለ ክብር ስላንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ለዓለመ ዓለም እግዚኦ መሐረነ ክርስቶስ Kira
አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋሕድ የእግዚአብሔር አብ ቃል ማያዊት መድኃኒትን በምትሆን በሕማምህ ከእኛ የኃጢአታችን ሁሉ ማሰሪያ ያጠፋ ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት እፍ ያለባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅርም ላላላችኋቸው ኃጢአታቸውም አይቀርላቸውም ያልክ አሁንም በክብርት ቤተ ክርስቲያን ሁልጊዜ ክህነትን ሥራ ለሚሰሩ ለንጹሐን አገልጋዮችህ አቤቱ አንተ ክህነትን ሰጠህ፣ በምድር ላይ ኃጢአትን ይቅር ያዝሉ ዘንድ የበደልንም ማሰሪያ ሁሉ ይፈቱ ዘንድ። አሁንም አቤቱ ሰው ወዳጅ ወይ ዳግመኛ ከቸርነትህ እንለምናለን እንሻለንም። ስለ እነዚህ ስለ ወንዶችም ስለ ሴቶችም ባሪያዎችህ አባቶቼና ወንድሞቼ እህቶቼም ደካማ ስለመሆን ስለ እኔም ስለ ባሪያ በቅዱስ መሠዊያም ፊት ራሳቸውን ዝቅ ስላደረጉ ሰዎች የምህረትን ጎዳና ጥረግልን፣ የኃጢአታችንን ማሰሪያ ሁሉ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቦና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና፣ ቸር ሰው ወዳጅ ሆይ የፍጥረት ሁሉ ጌታ አቤቱ የኃጢአታችን ስርየት ስጠን፣ ባርከን፣ አክብረን፣ ነፃም አድርገን አንጻን፣ የተፈታንም ነፃ የወጣን አድርገን፣ ሕዝቡን ሁሉ ፍታቸው። አቤቱ አገልጋይህን ተክለ ጊዮርጊስን በአብርሃም በይስሐቅ በያዕቆብ አጠገብ አኖርልን። ስምህን መፍራትን እኛን ሁላችን ደግሞ የተሞላን አድርገን፣ ቅዱስ ፈቃድህንም በመፍራት አጽናን።
ቸር ሆይ ጌታችን አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናና ክብር ለአንተ እናቀርባለን። ሰማያዊ ከሚሆን ከቸር አባትህ ጋር ማያዊ ከሚሆን ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ወተሰቅለ ዲበ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ለተንሳውና አመሳለች አርብ መስዋዕት ሰማይ ወለበሬ ማማሁ ዳገሬ ወሰባት የቆን ለዋን ወታሰሳለ እግዚኦ አቤቱ ሁሉን ለፈጠርክ ለማትመረመር ላንተ አምላክ ላንተ ሰውነታችንን እናስገዛለን። አቤቱ የነግ ምስጋናችንን እናቀርብልሃለን። የሁሉ እውቀት ኃይል የምትሆን ይቅርታ የበዛ አምላክ ነፍስን የፈጠርካት ከዓለም አስቀድሞ ከአብ የተወለድክ አንተን እናመሰግናለን። የብቻው ቃል አንተን እናመሰግናለን። የብቻው ቃል የምትሆን በቅዱሳን አድሮባቸው የሚኖር አርሞ በሌለበት ምስጋና አለቆች ካሏቸው ሰራዊት የምትመሰገን በእጅ ያልተፈጠርክ የተሰወሩትን የፈጠርክ የማትታይ ንጹሕ ቅዱስ የምስጋና ግቡ ጥበብን የተናገርክ አቤቱ የማይጠፋ ብርሃን ለእኛ ተስፋ ያስደረግከን አቤቱ ፍጹም ምስጋናን ንጹሕ ምስጋናን አንተ እናቀርባለን። እኛንተ አገልጋዮች እናመሰግናለን። በዚህ ሁሉ አንተ እናመሰግናለን። የብርሃን አምላኩ የሕይወት መገኛ የእውቀት መጀመሪያ ጸጋን ፍጹም ጸጋ የሚሰጥ ነፍስን የፈጠረ መንፈስ ቅዱስን በመስጠት የሚጠቅም የጥበብ መገኛ የቅዱሳን መምህር የዓለም መሰረት የንጹሐን ጸሎት የሚቀበል ወልድ ዋሕድ አንተን እናመሰግናለን። ቀዳሜ በኩር የምትሆን የአብ ቃል ለምንጠራህ ለእኛ ለሁሉ የሚሆን የአንተን ጸጋ የሰጠህን ነውር የሌለብህ ንጹሕ አባት በነቀዝ የማያበላሸው ገንዘብ ያለህ በፍጹም ልቦናቸው ለሚያምኑህ የምትስት ዓለም ሳይፈጠር የነበረውን ብርሃን ያዩት ዘንድ መላእክትን ደስ የሚያሰኛቸው የማይለወጥ ጠባቂያችን በእኛ የነበረውን ጨለማ በአባት ፈቃድ አራክልን። ከጨለማ ወደ ብርሃን አወጣህን። ከሞት አድነህ ሕይወት ሰጠህን። ከመገዛት ነፃ አወጣህን። በመስቀልህ በሰማይ ወዳለ ወደ አባትህ አቀረብክን። አቤቱ በወንጌል መራህን፣ በነቢያት አረጋጋህን። ያቀረብከን አምላክ አንተነህ። ዳግመኛ አቤቱ እውቀትን ግለጥልን። ለአንተ ለአምላካችን ምስጋና እናቀርባለን። አርምሞ በሌለበት ምስጋና እኛም ያንተ አገልጋዮች እናመሰግንሃለን። ሕዝቡም አንተን ያመሰግናሉ።
በላይ የምትሆን የእግዚአብሔር ልጁ ኢየሱስ ክርስቶስ ሆይ ጌትነት ለዘላለም ከሚሆን መንግሥት ዓለመ ጸጋው እግዚአብሔር ያሉ ምስሌክሙ ጽላት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ለአንተ ከምስጋና የሚበልጥ ምስጋና እናቀርብልሃለን። ያው መላእክት የሚያመሰግኑት ምስጋና ነው። አቤቱ አንተን በማለት ያመሰግነዋል። ያንተ ቃል፣ ያንተ ጥበብ፣ ያንተ መጎብኘት የላከው ወልድ ከቀድሞ ጀምሮ ከአንተ ጋር የነበረ ዓለም ሳይፈጠር ያልተፈጠረ ባሕርየ ሰብን ለማዳን በሥጋ የተገለጠ ቃል ልጅ ወዳጅ ጌታችን ኢየሱስ ክርስቶስ ከኃጢአት ቀንበር ነፃ አደረገን። አቤቱ ስለዚህ እኛ አገልጋዮችህን እናመሰግናለን። ሶስተኛ ጊዜ ከልባችን ላንተ እናቀርባለን። ሕይወትን የምትሰጥ አቤቱ የትሑታንን ሰውነት የሚጎበኝ የተቸገረውን ሰውነት ቸል የማይል ከሀገራቸው የተሰደዱትን የሚያድን ለተራቡ የሚያስብላቸው ለተበደሉ የሚበቀልላቸው የምዕመናን ወዳጅ ለጻድቃን የሚመሰክርላቸው የንጹሐን ማደሪያቸው በእውነት የሚለምኑትን የሚሰማ ባልቴቷን የሚሰውር አባት እናት የሞቱበትን የሚያድን የሃይማኖት ክብር ምስጋና ማረፊያ ላደረጋት በቤተ ክርስቲያን ቅን መሪ የሚሰጥ ሀብት ጸጋ ኃይል የመንፈስ ቅዱስ ጉባኤ የምትሆን አንተን ስናመሰግን ዘወትር ሳናልፍ የመንግሥትን ነገር በልቦናችን እናውቃለን። አንተ ስለገለጥክልን ልጅ ወዳጅ ጌታችን ኢየሱስ ስለገለጠልን ምስጋና ጽን ያለው ለዘላለሙ በእንቲያ ወበእንተ ፍቁር ወልድከ እግዚእነ ኢየሱስ ዘቦቱ እግዚአብሔር በቸርነት በምሕረቱ እንዲጎበኘን ጸጋውን ክብሩን እንዲያድለን አገልግሎታችን እንዲባርክልን ለነፍሰ ገብሩ ተክለ ጊዮርጊስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ዕረፍተ ነፍስን መንግሥተ ሰማያትን እንዲያድልልን ለቤተሰብ ለዘመድ ለወዳጅ ደግሞ እግዚአብሔር መጽናናቱ መረጋጋቱ ሰላሙን እንዲሰጥልን እንበል። አቡነ ዘበሰማያት በሰማይ እንደሆነች እንዲሁም በምድር የዕለታችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከፈተናው ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወደዱ አልሰሙም፣ የእናንተ ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ምንኛ የተመሰገኑ ናቸው ብለህ ያልካቸው እኛም የከበረውን የወንጌልህን ቃል እንሰማ ዘንድ ሰምተን እንፈጽም ዘንድ የበቃን አድርገን እንስማ። ቅዱስ በጸሎቶሙ ለቅዱሳን ወሰ
ምስለ የጌታችን ቁጥር 25 እስከ 35 እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይፈርድ ዘንድ ስልጣንን ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታደንቁ። እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። በወልድ ያመነ የዘላለም ሕይወት አለው። ያምርልን፣ ረፍተ ነፍስን መንግሥተ ሰማያትን ያድልልን። እግዚአብሔር አምላካችን ለቤተሰብ ለዘመድ ለወዳጅ ደግሞ መጽናናት መረጋጋትን ያድልልን። እንበል አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሁኑ ፍቱሐነ ወንጹሐነ ረስየነ ረስይክሙ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 እግዚኦ መሐረነ ክርስቶስ 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 በእንተ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ሕዝብከ በሐልዮ በነቢብ በገቢር
የተሰራ ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። አሜን። አረፍ በሉ። በመከራ ቀን መሸሸጊያ ነው እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። እስኪ ድገሙት። እግዚአብሔር መልካም ነው። በመከራ ቀን እግዚአብሔር መልካም ነው። በመከራ ቀን እስኪ ሁላችሁ ድገሙት። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። ራዕይ 4 ላይ እንደሚናገር መዘመር ያ ዝማሬ የመላእክት ዝማሬ። አንድ ሰው ዘምሮ ሲጨርስ ዝማሬ መላእክት ያሰማሽ ያሰማች ይባላል ማለት ነው። ያን ዘላለማዊውን የማያልቀውን ፍጹም ደስታ ያለበትን እንከን የሌለው ምስጋና ዝማሬ ያን ዝማሬ ያሰማችሁ በክብሩ ማለት ነው። እና አምላካችን ሁላችሁም ዝማሬ መላእክት ያሰማችሁ። አሁን በደንብ ከገባችሁ በኋላ አሜን አላችኋል። ለነገሩ የገባችሁ ናችሁ። እሺ፣ ከዚህ በኋላ የስብከተ ወንጌል መርሃ ግብር ይኖረናል። ወንድማችን ዘማሪ ቀሲስ አቤ ወንጌሉን ያስተላልፍልናል። አትሮሱን ለሱ ሰጣለሁ። ጌታ እግዚአብሔር መንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሕያው ደሙ የእግዚአብሔር ገንዘቡ የሆናችሁ በዚህ የተገኛችሁ ሁላችሁ ከእግዚአብሔር ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንዴት አረፈዳችሁ አላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በጸጋው የጠበቀን በፍቅሩ የጠራን ደግሞ በእያንዳንዳችን ሕይወት ያለውን የዘላለም ሀሳብና የእሱን ዓላማ እንድንሰማ እንድንረዳ የተሰበሰብንበት ምክንያት የአባታችን ሽኝት ይሁን እንጂ እግዚአብሔር በዚህ ማለዳ ለሁላችን ያዘጋጀውና ይለው ያለው የልቡ ምክር አለና ይሄን ለመስማት እድል ስላገኛችሁ ስላገኘን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አንድ የእግዚአብሔር ቃል ክፍል አነባለሁ። ቅድም ካነበብነው አንድ ምዕራፍ ወደፊት ሄደን የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ጀምሮ ያለውን ቃል አነባዋለሁ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ።
አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ይላል። ከፍ ብሎ ያለውን ቃል በጣም በፍቅርና በትህትና እየጋበዝኳችሁ አብራችሁኝ እንድትሉት እንድታውጁት እጠይቃችኋለሁ። ይህን ቃል ከኔ ተከትላችሁ ሁላችሁም አብራችሁ ትሉታላችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። እስኪ አይሰማም? አባቶች በዚህ አቅጣጫ አላችሁ፣ እናቶች እህቶች በዚህ አቅጣጫ አላችሁ። መጀመሪያ አባቶች ይህን ቃል ትሉታላችሁ ከኔ ጋር። ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም። እስኪ እህቶች እናቶች ደግሞ ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም። እግዚአብሔር ይመስገን። እግዚአብሔር አምላካችንና አባታችን የቃልህን ደጆች የምትከፍት የቃልህን ብርሃን የምታበራ በዚህ ማለዳ በፊትህ ላለነው ለሁላችን አንተ በጆሮአችን ሳይሆን ለልባችን ቃልህን እንድትናገረን በአባታችን ምክንያት ተሰብስበናል። እሳቸው አንተን አክብረው ወደ አንተ መጥተዋል። እኛም ደግሞ በተራ እንመጣለንና በፊትህ ልንቆምበት የምንችልበት ደግሞ የእግዚአብሔር ልጅ ያለው በነፍሱ ምስክር አለው ተብሎ እንደተጻፈ በአንተ ፊት አንተው ልትመሰክርልን በሚችል ማንነት እንድንቆም የሚያደርገን ሕያው ቃልህ ነውና ለሁላችን ይህ የቃልህ ብርሃን ይብራልን፣ የቃልህ ደጆች ይከፈቱልን። በምትወደው በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጸልይ ለአንተ ይገባሃል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ያበራል ሕይወቷ የዘላለም ቤቴ የዘላለም ቤቴ መድኃኒቴ ኢየሱስ አባቴ የዘላለም ቤቴ የዘላለም ቤቴ የዘላለም ቤቴ መድኃኒቴ መድኃኒቴ ኢየሱስ አባቴ ሐዘን በሌለበት ሞትና መከራ ሁሉም የተጋበት ለምስጋና ስራ በአዲሲቷ ሰማይ በዙፋኑ ዙሪያ ዘላለም ኖራለሁ እያልኩ ሃሌሉያ እያልኩ ሃሌሉያ የዘላለም ቤቴ የዘላለም ቤቴ የዘላለም ቤቴ መድኃኒቴ መድኃኒቴ ኢየሱስ አባቴ የዘላለም ቤቴ የዘላለም ቤቴ መድኃኒቴ መድኃኒቴ ኢየሱስ አባቴ እስኪ ለመጨረሻ የዘላለም የዘላለም ቤቴ የዘላለም ቤቴ መድኃኒቴ መድኃኒቴ ኢየሱስ አባቴ እግዚአብሔር ጸጋ ከሁላችን ጋር ይሁን። ለዘላለም
የተመሰገነ ይሁን። በአንድነት በሦስትነት የሚመለኩ አጋዕዝተ ዓለም ሥላሴዎች እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በጥበብ ባደረጉት ሥራ በዛሬው ቀን ሁላችንም ከሩቅም ከቅርብም ተሰባስበን በአውደ ምሕረቱ ጸሎት እንድናደርስ ትምህርቱን እንድንሰማ ሕይወት የሆነውን ቃል እንድንቀዳጅ አድርገውናል። የነጽቱት አይንፈጉን። አባታችን መላከ ስብሐት ቀሲስ ይላቅ፣ አባታችን መምህራችን ቀሲስ አበበ፣ እንዲሁም ቀሲስ በትረ፣ ስዩማን የሆኑ ላይካነ ምስጢር የሆኑ ዲያቆናት፣ የተወደዳችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱት ሕዝበ ክርስቲያን የእኔ ወገኖች ብሎ የጠራን እንደምን አደራችሁ? እግዚአብሔር ለዘላለም የተመሰገነ ይሁን። ይህ አባታችን ተክለ ጊዮርጊስ አቶ ግርማ የሚያስደንቁ ሰው ናቸው። በዚች ትንሽ አንድ ነገር ልናገርና እኔ የተሰጠኝ መርሃ ግብር የሕይወት ታሪካቸውን እንዳነብ ነው። ነገር ግን አንድ ነገር ላስቀድም ፈለግኩኝ። የዛሬ ሳምንት ጥር ሥላሴ የአጋዕዝተ ዓለም ሥላሴ ንግስ ነበረ። በዚህ ቦታ ከሌሊት ጀምሮ ሁላችንም ተሰባስበን ነበረ። ማህሌቱ የተጀመረው 3 ሰዓት ነው። ቅዳሴው ተቀድሶ ንግሱ ተደርጎ ተክለ ጊዮርጊስ እዚህ ቤተ ክርስቲያን ነበሩ። የዛሬ ሳምንት ከክብርት ባለቤታቸው ጋር አስቀድሰዋል። እንደ ተስፋ ቃሉ እግዚአብሔር በሰጠው ቃል መሰረት በማቴዎስ ወንጌል እንዲሁም በዮሐንስ ወንጌል እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔ እውነተኛ ምግብ ነኝ፣ ከዚህ ምግብ ተመገቡ፣ ሥጋዬን የበላ ደሜን የጠጣ ጨርሱት እናንተ የዘላለም ሕይወት አለው የሚለውን ቅዱስ ሥጋውን ክቡር ደሙን እዚች አውደ ምሕረት እዚች ቦታ ሥጋውና ደሙን ተቀብለዋል። ከዚህ በኋላ ጸልየዋል። የጸለዩትን ሰሞኑን ጸሎት እንኳን እኔ ባለቤታቸው የሰሙ አይመስለኝም። ግን ምን የሚላል መጽሐፍ ላይ አርየኒ ገጸከ፣ ገጽህን አሳየኝ፣ ወአስማኒ ቃለከ፣ ድምፅህን አሰማኝ፣ ነፍሴ ጥቀ አሰሰትኪያከ ይላል። ነፍሴ እጅግ ናፍቃለችና አውደ ምሕረትህን እንዳይ፣ ገጽህን እንዳይ፣ ድምፅህን እንድሰማ ጓጉቻለሁና አባት ሆይ በዮሐንስ ወንጌል ምዕራፍ 14 አንተ እንደተናገርከው ከቶ አልተዋችሁ፣ እንደ ድሃ አደግ ልጆች ጧሪ ቀባሪ እንደሌላቸው ባልቴቶች ከቶ አልተዋችሁም፣ እሄዳለሁ፣ ፈጥኜም ወደ እናንተ ተመልሼ እመጣለሁ። በመጣሁም ጊዜ እኔ ባለሁበት እናንተ ደግሞ በዚያ ተኖሩ ዘንድ እሰበስባችኋለሁ። ያንኑ ቃል ኪዳንን አታጓዙብኝ። ጥራኝ ብለውት ለምነውት ሊሆን ይችላል። አልዋን ማላስደረግ ዜጋ ምን ይላል መጽሐፍ? ሰማይ ከምድር የሚርቀውን ያህል ይላል የሰው ልጅ ሀሳብ በእግዚአብሔር ሀሳብ ያን ይርቃል። እኛ ዛሬ የምናስበው አባታችን እንደው ስንት ሰዓት ሳላቸው ስታለቅስ ነበረ። ቅድም ቤት አባቴ ያልጊዜ መሬት ላይ ተረፍታ ስታለቅስ ነበረ። አሁን ታሷ ምትክ የሌለ እናት ምትክ የሌለ ልክ ነው። የእግዚአብሔር ሀሳቡ ነበር ረቂቅ ነው። እኔ ባለሁበት ትኖሩ ዘንድ ከእኔ ጋር በመንግስቴ ወራሾቼ እናንተ ናቸው። ሌላ ምን ልጅ አለኝ እኔ? ሌላ ምን ጌጥ አለኝ? ጌጥ አክሊሎቼ እናንተ ናችሁ ብሎ በሚለው መሰረት ጠርቷቸዋል። ስለዚህ እግዚአብሔር ለዘላለም የተመሰገነ ይሁን። እኛንም ደግሞ እሱ ባወቀ በሳምንቱ ደግሞ ተመልሰን ደግሞ ሥላሴን እንድናከብርና ሥላሴን እጅ እንድንነሳ አድርጓል። የፈጠረንን አምላክ እና ይህንን ጸጋ ይንፈጋል። ይቺን ለማለት ፈልጌ ነው። ከዚህ በኋላ እንግዲህ በታዘዝኩት መሰረት የሕይወት ታሪካቸውን አነባለሁ። ከዚያ ተከታታይ መርሃ ግብሮች አሉ። እንዲህ ይላል የሕይወት ታሪካቸው። ክቡር አቶ ግርማ ገብረስላሴ
ከአባታቸው ከአቶ ገብረስላሴ መንገሻ ከእናታቸው ከወይዘሮ ጫልቱ መምሬ በ1933 ዓ.ም እንደ ኢትዮጵያ ዘመን አቆጣጠር በአዲስ አበባ ከተማ ተወለዱ። አቶ ግርማ ገብረስላሴ ተክለ ጊዮርጊስ እድሜያቸው ለትምህርት ሲደርስ በአዲስ አበባ ከተማ የመጀመሪያ ደረጃ ትምህርታቸውንና የሁለተኛ ደረጃ ትምህርታቸውን ደግሞ ኮከበ ጽባህ ተብሎ በሚጠራው አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቀቁ። አቶ ግርማ ገብረስላሴ እድሜያቸው ለአቅመ አዳም ሲደርስ የትዳር አጋራቸው ከሆኑት ከወይዘሮ አመለወርቅ በቀለ ጋር በ1963 ዓ.ም ተጋብተው ላለፉት 55 ዓመታት በጋብቻ እስከ ህልፈተ ሞታቸው ድረስ አብረው ኖረዋል። ለብዙዎችም ምሳሌ ለሚሆን በዚህ ረጅም የትዳር ጉዞ እርስ በርሳቸው በመዋደድ በመከባበር አንተ ትብስ አንቺ ትብሽ በመባባል በመተሳሰብና በፍቅር በሰላም ኖረዋል። እግዚአብሔር የተመሰገነ ይሁን። አብርሃምና ሳራ ናቸው ማለት ነው። በእነዚህ ሁሉ ዓመታት ከአብራካቸው ክፋይ የሆኑ ሶስት ሴት ልጆችና 3 ወንድ ልጆች አፍርተዋል። ልጆች የልዑል እግዚአብሔር በጎ ስጦታና በረከቶች እንደመሆናቸው መጠን ይህንን ስጦታ አክብረው ልጆቻቸውን በጥሩ ስነ ምግባር በስነ ስርዓት በማሳደግ ጥሩ ዜጋ ሆነው እንዲያድጉ ምሳሌ ሰጥተዋቸዋል፣ አስተምረዋል። በዚህም ብቻም አልተወሰኑ፣ ለወግ ለማዕረግ እንዳበቁ የተቻላቸውን ሁሉ በማድረግ በፍቅር እንዳሳደጓቸው አሳድገዋቸዋል። አባታችን አቶ ግርማ ገብረስላሴና ወይዘሮ አመለወርቅ ከወለዷቸው ከ6 ልጆቻቸው 27 የልጅ ልጅ አፍርተዋል። እግዚአብሔር ይመስገን። ስንት ልጅ? 6 እና 27 ስንት ይሆናል? 33። ጌታ በምድር ላይ የኖረው 33 ዓመታቸው ማረጋ ትልቅ ደስታ ሊመጣ ነው። የበለጠ እልል ነው። ልጆቹ ብቻ 10 ናቸው። አድምጭ የእግዚአብሔር ስጦታው እንደዚህ ነው። ሲሰጥ ጌታ ልክ የለውም። እንትና ማነው ይሄ ቅዱስ ኤፍሬምን ውዳሴ ማርያም የደረሰው የእመቤታችን ምስጋናዋ እንደ ምድር አሸዋ እንደ ሰማይ ከዋክብት በዝቶልኝ ተመግቤው በኖርኩ እያለ ይመኝ ነበር ይላል። ከዚህ በኋላ እግዚአብሔር በጸጋው ብዙ ድርሳናትን እንዲደርስ አደረገው። ኤፍሬም ተጨነቀ ይላል። እግዚኦ መዋግደ ጸጋ ጋር ይላል። የጸጋን ማዕበል ግታልኝ፣ ገድብልኝ፣ ከአቅሜ በላይ ሆነ ያለው። ተመልከቱ ስጦታውን ብዛት 10 ልጆች ቀላል አይደለም። እናቶቻችን ጎበዞች ናቸው። 10 ልጅ መውለድ፣ 10 ልጅ ማሳደግ፣ እንደገና ደግሞ 27 ልጅ። ስለዚህ ሁሉ እግዚአብሔር ለዘላለም የተመሰገነ ይሁን። እሺ እንግዲህ 27 ጋር ደርሰናል። አቶ ግርማ ገብረስላሴ ትዳራቸውን አክባሪና ለብዙዎች ምሳሌ የሚሆኑ ለሰፈራቸው እጅግ የተወደዱና የተከበሩ በመሆናቸው ባሻገር የተጣሉትን ሰዎች አስታራቂ፣ የታመመን ጠያቂ፣ የተቸገሩን ረጂ ነበሩ። የሚያስተራርቁ ምን ይባላሉ አለ? ምን ይባላሉ አለ? የእግዚአብሔር ልጆች ይባላሉና ማቴዎስ ወንጌል ምዕራፍ 5
የእግዚአብሔር ልጅ ለመሆን የተጣለ ማስታረቅ ነው። የእግዚአብሔር እንግዲህ ደግሞ ምንም ልዩ አልልም፣ ከሰው ጋር መጣላት በጣም ከባድ ነው፣ መጥፎ ነው። የተጣለ ማስታረቅ ነው። አቶ ግርማ ገብረስላሴ በሚኖሩበት አካባቢ የትንሽ ትልቁ ወዳጅ፣ ሰው አፍቃሪ፣ አክባሪ፣ ትሁትና ደግ፣ ርኅሩህ፣ ታታሪ፣ ጠንካራ የሥራ ሰው ነበሩ። የሚገርመው ደግሞ እጅግ ጨዋታ አዋቂ፣ ቀልደኛና ደስተኛ ሰው መሆናቸው ነው። በሥራ ዘመናቸው በኢትዮጵያ የባህር ኃይል መስሪያ ቤት በ1953 ዓ.ም ተቀጥረው ሀገራቸውንና ሕዝባቸውን በቅንነትና በታማኝነት ከማገልገላቸውን በላይ በግል የንግድ ሥራ ተሰማርተው ራሳቸውንና ቤተሰቦቻቸውን የሚያስተዳድሩ ጠንካራ አባት ነበሩ። በመጨረሻ የዕድሜ ዘመናቸው ወደ ሀገር አሜሪካ በመምጣት እና በመሄድ ብሎም በመመላለስ ይኖሩ የነበሩ ሰው ሲሆኑ በዕድሜ ዘመናቸው በጣም የሚገርም ነው። ተክለ ጊዮርጊስ አቶ ግርማ ከቤተ ክርስቲያን አውደ ምሕረት ከቤተ መቅደሱ ደጅ የማይታጡ ሃይማኖታቸው የቀና ምግባራቸው ያማረ በጾምና በጸሎት የሚተጉ እግዚአብሔርን በመፍራትና በመውደድ የሚኖሩ አባት ነበሩ። ልጆቻቸው ጋሼ ብለው ሲጠሯቸው፣ ውድ ክብርት ባለቤታቸው ደግሞ ግርምዬ ብለው ይጠሯቸው ነበር። መቼም ወዳጆቹ ሞት አይቀርምና ፈጣሪም የእርሱ የሆኑትን ሁሉ ወደ እርሱ ይሰበስባልና አቶ ግርማ ገብረስላሴ በተወለዱ በ85 ዓመታቸው ጥር 5 2018 ዓ.ም ወይንም እንደ አውሮፓውያኑ ዘመን አቆጣጠር ጃንዋሪ 12 2026 ከዚህ ዓለም በሞት ተለይተዋል። እንግዲህ ምን እንላለን? እግዚአብሔር አምላክ የወደደውን አድርጓልና ፈጣሪ አምላክ ነፍሳቸውን በአጸደ ገነት ያኑርልን። ለመላ ቤተሰቦቻቸው እና ወዳጆቻቸው ዘመዶቻቸውን ደግሞ ፍጹም መጽናት እንዲሆን እንዲያድልልን እንመኛለን ይላል። በሞት ተለይተናል የሚለው ነገር ከመጽሐፍ ጋር ይቃረናል። ቅድም በሰፊው ተምረናል። መምህራችን ጥሩ አድርገው አስተምረውናል። መምህራን ከጽናትን አብራርተውልናል። አንድ ጥቅስ ልጨምርና ወደ ሌላው መርሐ ግብር እንሄዳለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ምን ይላል? ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ካለ በኋላ ከሞት ወደ ሕይወት ተሻገረ እንጂ ወደ ሞት አልሄደም። ዛሬ ከሞት ወደ ሕይወት ነው የተሸጋገሩት። በዚህ ቃል ልንጽናና ይገባናል። የምናምነው ይሄንን ነው። ፈጣሪያችን የመሰለን ይሄንን ነው። መንግሥተ ሰማያትን ያወርስልን፣ የቤተሰቡ መጽናናት ይስጥልን። እሱ እኔን የሚቀድመው ይላል። እኔን የሚቀድመው ይላል። እኛ ነግሮና አሳይቶናል። ምንም እንባ አያስፈልግም፣ ምንም ነገር አያስፈልግም፣ ምንም አላጎደሉብንም። እንጃ ልጆች ምንም የሚሉት ነገር የለም። ወልዬን መርቁልኝ፣ ወልዬን መርቁልኝ። እውነቴን ነው። ከአቅሙ በላይ ያደረገን፣ ከአቅሙ በላይ ያዘለን፣ ደማቸው እስኪፈስ ድረስ ልጄ ደማ እስኪፈስ ድረስ ከሳሎን አንስታ እስከ መኝታው ቤት ድረስ አፈሳለች። ቆይቷ ልትድር ዕቃ ሰብስባ እጇ ተቆም
ምንም የጎደለብን ነገር የለም። በተለይ እሱን መርቁት በስተቀር ሁሉ የወለድኳቸው ሁሉ የወለድኳቸው ሁሉ መርቁልኝ። ሌላ ምን አንደበት አለኝ? ጨርሰውታል። ምን አንደበት አለኝ? እንደው ወልዬ የበላይ ሆንልኝ፣ ልጄ የበላይ ሆንልኝ፣ ልጆቼ ሁሉ ተባረኩ፣ ተቀደሱልኝ። ሁላችሁ የሚያሰብኩት ሁሉ ያረኩ በእድሜም በሆነ የማየት ሁሉ አድርጋችሁልኛል። ተመረቁልኝ። እናንተ ደግሞ አክብራችሁ የቤተክርስቲያን ጓደኞቼ ልበል፣ እህቶቼ ልበል፣ ልጆቼ ልበል እንዳከበራችሁ እንዳኮራችሁ የእስራኤል ንጉሥ ያክብራችሁ። ከምንም በላይ ደግሞ የእስራኤል ንጉሥ እንደው ስራ ይሰራ። እግዚአብሔር ይመስገን። እግዚአብሔር ምስጉን ይሁንልኝ። ከአቅሜ በላይ አድርጎልኝ እናንተ ተከበሩ። ወንድሞቼ፣ እህቶቼ፣ ልጆቼ እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። አካባችሁ ነው። እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። ልጆቼ፣ ወንድሞቼ ሆናችሁ ወልደው ጸሎት ያጥረኛል። ከአቅሜ በላይ ያደርጋችሁ። ልጆቼ ተባረኩልኝ። ልጆቼ መርቁልኝ። ልጆቼ መርቁልኝ። ለአንደበት የለኝም። ጨርሰውታል። ስለሱ መናገር አልችልም። እንግዲህ በጣም ደግደው ተጫዋች ነው። አመስጋኝ ነው። በጣም አመስጋኝ ነው። አስተማሪ ነው። ግን አልተማርኩም። የተማርኩት ልክ የሞተ ቀን ነው። በሕይወት እያለ ያስተምረኝ ነበር፣ ይናገረኝ ነበር፣ ግን አልሰማሁትም። ሙዬ ታለች ያስተምረኝ ነበር በጣም ግን አሁን ያስተማረኝ ሌላ ሰው ቢማረበት ፍቅር ነው። ፍቅር አይሞትም፣ አልሞተም። እሱ ስጋው ነው፣ ፍቅር ነው፣ ሰጪ ነው። አባቴ ብኩን ነበር የሚባለው። እኔም እንዳንተም እንደ አባት ብኩን ነህ ነው የሚባለው። ግን አሁን አንተ ማንን መሆን ትፈልጋለህ ተብዬ ብትጠየቅ አባቴን ነው መሆን የምፈልገው። አመስጋኝነቱ ሲራክ፣ ኦሊ፣ አባዬ፣ እነ ንግስት ቀርተ ሁላችሁም ሁል ቀን እሱ አባቱ አላሳደገውም፣ አያውቀውም ገብረ ሥላሴ። ግን የሚያወራው በሙሉ ስለ ገብረ ሥላሴ ዘር ነው። ሲመርቅ ሁል ጊዜ ስለ ገብረ ሥላሴ ስለ እኔ ብሎ አያውቅም። የገብረ ሥላሴ ዘር ብዙ ነው። ግን አንድ ሰው ከገብረ ሥላሴ ያልተባረከ የለም። ሁሉም ተባርከዋል። የልጅ ልጆች ሁላችሁ ተመርቃችኋል፣ ተባርካችኋል። በጣም መልካም አባት ነበረ። እኔም እሱን መምሰል እፈልጋለሁ። እግዚአብሔር ይስጣችሁ። እኔ እንኳን አልተዘጋጀሁም፣ ግን ጋሽ ግርማ በጣም ተወዳጅ አባት ናቸው። የሁላችንም አባት ናቸው። እንዳለው በጣም ደግ ናቸው። ሁል ጊዜ መልካም ነገርን በእውነት እኔ ሲያጉረመርሙ ሰምቼ አላውቅም። ሁሌ እንደመረቁን በጣም ደስተኛ። ለመጨረሻ ጊዜም ብዙ መርቀው ነው ወደ እረፍት የሄዱት። በሞታቸው ቢያስደነግጠንም ግን በሰማናቸው በጣም የምንወዳቸው የምናከብራቸው አባታችን ናቸው። የተወደዱ ናቸው እና ደስ ይለናል። እግዚአብሔር ይመስገን። መልካም ነገርን አስተምረውናል። እኛም የሳቸውን ፈለግ እንከተላለን። እግዚአብሔር ይባርካችሁ። ደግሞ ስላደረጋችሁልን ነገር በሙሉ ክብር ለእግዚአብሔር ይሁን። ሌላ I'm gonna speak. ልጅ
ሁሉ ጋሽ ሁላችንም ስጋ ማሳቅ ነበር። መተረብ ላስት memory እትዬና ጋሼ ቲቪ እያዩ ሲስቅና ሲተርብ ለማሳቅ በቃ ልጆችን እሱ only thing የሚወደው just ማሳቅ ነው። I'm just I rushed and said I wish I had to a little bit tired. እንደምናላችሁ እኔ ብዙ የምናገረው የለኝም። ስለ አባቴ የምናገረው ነገር ቢኖረኝ አባቴ መልካም አባት ነበረ፣ ጥሩ አባት፣ የምድራዊ ነገር ያለው። በጣም ደስ የሚላችሁ ግን አንድ ካወረሰን ነገር ቢኖር ሰማያዊ የሆነውን የጥበብ መጀመሪያ የሆነውን እግዚአብሔርን መፍራት ነው። ጌታን በጣም የሚወድ አምላክ ነው። ከልጅነቴ እስከ እውቀቴ በቤተ ክርስቲያን ያደግኩት። ሁል ቀን የሚመክረን ነገር ቢኖር ከእግዚአብሔር ጋር መሆንን ነው። እግዚአብሔርን መፍራት ነው። እኔ ሚስ ነው የማደርገው እንጂ መሞቱ እንትን አላዘንኩም አይደለም። አባቴ ስለሆነ አለቅሳለሁ እንጂ ክብር ነው ለሱ እድሜ በዚህ ዘመን አባት ስለሆነ አባቴ ብዬ ማልቀስ ግዴታዬ ነው። ዘመኔን ሙሉ ስላሳደገኝ ማለት ነው። አባቴ ስለሆነ እግዚአብሔር ይመስገን እድል ሰጥቶናል። እድል ሰጥቶኝ ደግሞ አጣው ብዬ አባቴ ያላገኘውን ብዬ ያሰብኳቸውን ነገሮች በሙሉ ከእግዚአብሔር ጋር አድርገንለታል። በደንብ አድርገንለታል። የማይቆጨኝን ማለት ነው። አይቆጨኝም። መጥቷል። የመጀመሪያውን 5 ዓመታት ሲፈልግ 3 ወር ሲፈልግ 6 ወር እዚህ 6 ወር ኢትዮጵያ 5ቱን ዓመታት እንደዛ ነበር የኖረው። ደስ ይበለው በቃ እሺ ያለኝን የፈለገውን ነገር ሁሉ እኔ ብቻ አይደለም፣ ሁሉም ወንድሞቼ እህቶቼ ሁሉም ናቸው። እናቴንም አባቴንም ለማስደሰት ሁላችንም አድርገንለታል። ያው ኖሮ መሄድ ተፈጥሯዊ ግዴታ ስለሆነ ማለት ነው። አዶን ነው ምን እንደምል ከመልካምነቱ ውጪ የቤቴ ድምቀት ነው። አመት ባሌ ነው። እሱ ከመጣ 10 ዓመታት ያው ትዳር ከያዝኩ ጀምሮ አመት ባል አከብራለሁ። ግን ያው እየመረጥኩ ነበር አመት ባል ማከብረው። እሱ ግን እነሱ ካሉ ግን እያንዳንዷ አመት ባል የተባለች ነገር አይቀርም እኛ ቤት። ሁሉም አመት ባል ይደረግለታል እሱ ሲባል ማለት ነው። ሌላ ደግሞ የአባቴ ትምክህት በቃ ላይክ እንደነገርኳችሁ እግዚአብሔር ነው። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ትምክህቱ ሁሉ እግዚአብሔር ነው። ይክፋው እግዚአብሔር አለ ነው። ይኑረው እግዚአብሔር አለ ነው። በዚህ ደስ ይለኛል። ሌላ ደግሞ ላመሰግነው የምፈልገው ነገር እንትዬን እናቴን ነው። በቃ የእውነት እናት ናት። የእውነት ሚስት ናት። ካለሷ እኔ አባቴ ብቻዬን መጦር አልችልም። በደንብ ነው የተንከባከበችው። በደንብ ማለት ነው። በደንብ ነው የተንከባከበችው። በደንብ እና አላወኩኝም እንደዚህ ጠንካራ ስለሆነ እንደዚህ እኔን የሚያንገበግበኝ ወጥቶ መቅረቱ ነው። ልጅ ሊያመጣ ነው የወጣው። ልጄን በሳምንት 1 ቀን ወይ 2 ቀን ፒክ ሊያደርጉት ይሄዳሉ ከባስ ስቴሽን ላይ ማለት ነው። እና ባስ ሊያነሳው ሄዶ ነው ድንገት የወደቀው። ባለቤቴም እየመጣ እየሄደ ነበረ። ምን ያደርጋል? እነሱ ወጥተው ይቀበሉታል። ቢዚ ከሆነ እነሱ ይዘውት ይገባሉ። ቢዚ ካልሆነ ሲመጣና በመኪና እሱንም ይዘውት ወደ ቤት ይገባል ማለት ነው።
እና ወጥቶ መቅረቱ የእግር እሳቴ ነው። ሌላ ሁለተኛ ማመሰግነው ደግሞ ባለቤቴን ነው። መልካም ሰው ነው። ማዘሬን ዶ ፋዘሬን ነው ሲባል ከባድ ነው አይደል? በደንብ አድርጎ ማለት ነው። ፔሸንት አይቼ ጨርሼ ስመጣ ሌላ ፔሸንት ቤት ይጠብቀኛል ይለኛል። በር ላይ ነው አባቴ የሚጠብቀው። ስራ ጨርሶ ሲመጣ ያዳሉ እህቶቼ ልክ ሲመጣ ከእንደገና ሌላ ፔሸንት አለው ቤት ያሟል። አባቴ ሁል ቀን ሲያው አልሰለቸውም። ሁል ቀን በየማታው እንዳከመው ነው፣ አመመኝ ነው። ከዛ በኋላ መጨረሻ ላይ እንደውም እንደ ቀልድ ጆክ መስራት ጀመርንበት። ሆኖም አልሰለቸውም። እግዚአብሔር ይባርከህ። ያንን ያህል ዓመት አብሮን መኖር 11 ዓመት ነው አብሮን የኖረው በደስታ ማለት ነው። እና ሌላ ስለ ጋሼ የምናገረው የእውነት አመስጋኝ ነው። ቁርስ በልቶ ማመስገን ነው፣ ምሳ በልቶ ማመስገን ነው፣ እራት በልቶ መመረቅ ነው። የምርቃት ሰው ነው። ምርቃቱ ይናፍቀኛል። ሰሞኑን ያንን ገበገበኝ የነበረው ጠዋት ሲሄድ ዱላውን ቋ እያደረገ ግቢ ውስጥ ይሄዳል ማለት ነው። ወይ ተጠቀመው ወይ አስቀምጠው ጋሼ ይለዋል። በቃ አሁን ብሎ እንደ እንትን የመታው ነው የሚሄደው፣ እየተጠቀመው ሳይሆን ቋ እያደረገ ይሄዳል። አይሚስ ያንን ቮይስ እናፍቀዋለሁ በየማለደው ማለት ነው። በተረፈ ደስ ይለኛል። እግዚአብሔር አምላኩ የሆነ ሰው እንደ አማረበት ነው የሚሞተው፣ እንደ አማረበት ነው ይሄደው። ምንም አልጎደለበትም። እግዚአብሔር ምንም አላሳጣውም። በዛ ደስ ይለኛል። ክብር ለእግዚአብሔር ይሆንለት። አመሰግናለሁ። እኔ ጸገነት ግርማ እባላለሁ። የአባቴ ሶስተኛ ልጁ ነኝ። አለማልቀስ ግን ከብቶኛል። እኔ ግርምዬ ጓሼ ቢሆንክ እና እኔ ብቻ እኔ ግርምዬ እሱ አባባ፣ ሌሎቹ ሁሉ ጓሼ ነው የሚሉት። እኔ ጓደኛዬ ነው አባቴ። መጀመሪያ አዲስ አበባ እኔ ብዙ ደስታ ላይ ከሄዱ ጀምሮ የቱ ጋር እንደማቆም አላውቅም። ግን የኢትዮጵያ ወንድሞቼ እንዳሉት ግርምዬ የኔ ጌታ ደግ ነው። ሰው ክርስትን ከሀገሬ ስወጣ ልንገራችሁ፣ መጀመሪያ ሃይማኖትሽን አደራን ያለኝ አባቴ። ልጄ ሀገር ሄደሽ ሃይማኖትሽን እንዳትቀይሪ፣ እጄን እንደዚህ ያዘና ማር አምጡ ብሎ ምንድነው እኔ ማር አልወድም አባቴ ስለው ማሩ እጁ ላይ ልሶ ምላሴ ላይ አስቀምጦ ማራቅ ያስወጣ። እግዚአብሔር አምላኬ በጣም አመሰግነዋለሁ ደግ አባት ስለሰጠኝ። እዚህ ሀገር መጥቼ ያለኝን አድርጌያለሁ። አደራውን አልበላሁም። ግን መናገር የምፈልገው ትልቅ ነገር አለ። የሰው ልጅ ማለት ነው ክርስቲያን ሆኖ ሲኖር ለሁላችንም ክርስቲያን ሆነን አልሆነን ሰው ለሰው የሚወዱትን ሰው መውደድ ቀላል ነው። ግርምዬ ግን የሚጠሉትን ሁሉ ነበር የሚወደው። ወይም የሚያከብራችሁን ሰው ማክበርም በጣም ቀላል ነው። የሚንቁትንም ነው የሚያከብረው። የኔ አባት ብዙ የሚቆጨኝ ነገር አለ፣ የቆጨኝ ነገር አለ። አሁን ለሁላችሁም ለምናችሁ አባቴ የይቅርታ ሰው ነው። እኔ ቂመኛ ነው። ይቅርታ እንዳደርግ ጸልዩልኝ። ቁጭት ስላለብኝ ማለት ነው። ወዳጆች አሉት አባቴ፣ ብዙ ከጎኑ መሆን የሚገባቸው ሰዎች አሉት አባቴ። ያልተገኘ አዝኛለሁ። ቤተክርስቲያን ውስጥ አጋስታ ዓለም ስላሴዎች ቤተክርስቲያን ውስጥ አልዋሽም፣ አላስመስልም። ይቅርታ እንዳደርግ ጸልዩልኝ ስለከፋኝ። ከዛ በተረፈ አባቴ ነፍስ ይማርልኝ። አባቴ እቺ ልጄ ናት፣ የመጀመሪያ ልጄ ነው። ማማ ገንዘብ የሆነ ነገር ላኪልኝ ትለኝና ትጠይቀኛለች። ስልክላት ትመርቀኛለች ዝም ብላ። ከዛ አንቺ ምርቃት ከእኔ ያመጣሽው ስላት ከግርምዬ ነው የምትለኝ። ምሳ በልቶ ይመርቃል፣ ቁርስ በልቶ ይመርቃል፣ እራት በልቶ ይመርቃል፣ ቆሎ ብትሰጡት ይመርቃል። ጸልዩ ነው የሚበላው። እና እኔ ከኔ ጋር ጸሎት ሃይማኖት እየደገምን እንፎካከር ነበርና ልጅ ለእናቷ ምጥ አስተማሪ
ማረች እያለ ያሾፍብኛል። እኔ ግን አንተ ነህ የተሳሳትከው ብዬ ሁሌ ድርቅ ነው የምልበት እና ብዙ ነገር ስለ አባት ማወራት ይችላል፣ ብዙ ላወራ እችላለሁ። ግን ወንድሜ እንዳለው አባቴ መሆን ነው የምፈልገው። እንደሱ ደግ፣ እንደሱ የይቅርታ ሰው፣ እንደሱ በቃ ተይ ክፉን ችላ በይው በቃ ተይው ነው የሚለኝና ትዕግስተኛ ሰው ነኝ። በአገሬ በምኖርበት ሰው የሚያውቀኝ ጸጊ ትዕግስተኛ ናት፣ ጸጊ የዋህ ናት ነው። ግን አልመሰለኝም። አሁን ተጠራጥሬያለሁ። ጸልዩልኝ። አባቴ፣ እህቶቼ፣ ወንድሞቼ እንዳይደነገጡብኝ በቃ ሲሰሙ እኔ እዚህ ስላለው ቲንክ አግዞኛል ይመስለኛል። እነሱም እዛ እንድጸልዩ ጸልዩላቸው። መጨረሻ ላይ ማለት የምፈልገው ነገር ከኛ ሌላ ከወንድሞቹ ልጆች ከራሶቹ ልጆች ሌላ ማመስገን የምፈልገው ከሲራክ ከፍቅር ከሁሉም ሌላ ማመስገን የምፈልገው አባቴ። እኛ 10 ነን፣ 10 ልጆች አሉት። የተባለው ግን አይደለም። አባቴ 11 ልጅ ጎልሻይ የሁላች ሸክም ተሸክም አንተ የአባቴ ልጅ ነህ። እኔ ብዙ ነገር አለ ውስጤ፣ ብቻ በጣም እወድሃለሁ። እግዚአብሔር የአባቴን ወግ ለአንተ ይስጥር። ውለታን ሁላችንም ትናንትና እንደሱ አርጅተን ስለው አንቺ እርጅናውን ወደኋላ ላይ ሎሊ ማለት ነው እና ግን አርጅተን እንደሱ የእሱ ያየውን ወግ ለሁላችንም እንዲሰጠን እንጸልያለሁ። አባቴን በጣም እወድሃለሁ። ትናፍቀኛለህ፣ አዋራሃለሁ፣ አይኖ ትሰማኛለህ። እኔ ሬሳ ሳጥን ፈራ ነበር። እንደዚህ አጠገብ ቆሜ አላውቅም። የሞተ ሰው አይቼ አላውቅም። ግን አባቴ የሆነ የመጀመሪያ ሰው እንደዚህ ብዬ ያየሁት በቃ ቲንክ ለምንድን ነው መሰለኝ። ግን እግዚአብሔር የመጨረሻ ሀዘን ያርግልን። እትዬ እናት እግዚአብሔር ደግሞ እትዬን እንዲያጽናናት ሁላችሁም ጸልዩለት። በጣም የሳክራሜንቶ ሰዎች፣ የቤትዬ ጓደኞች፣ የንግስት ጓደኞች፣ የፍቅር ጓደኞች ሁላችሁ የኦሊ ቤተሰቦች፣ የእነሱ ቸርች ቤተሰቡ ናችሁ በሙሉ መታችሁ ያስተማራችሁ፣ መታችሁ የጸለያችሁ፣ ያጽናናችሁ፣ ከጎናችን የሆናችሁልን እግዚአብሔር ብድራችሁን ባለም እንድንመልስ ያድርግላችሁ። እኔ አባቴ ልጅ ነኝ። ምርቃት ወዳለሁ። ብዙ መናገር አልፈልግም። ግን እግዚአብሔር ሁላችሁንም ካዘን ይሰውራችሁ። እግዚአብሔር ለሁላችሁም ሰላም መንገድ ያድርግላችሁ። ስላከበራችሁ ያክብራችሁ፣ ስለደረሳችሁልን ይድረስላችሁ። በቃ በጣም ነው አመሰግናችሁ። ሲራክዬ በጣም ነው የምወድህ። አይኖ ብዙ ይነግረኛል። ግርምዬ አንተም በጣም እንደምትወደው አውቃለሁ። የሁለታችሁንም የምታረጉትን ሚስጥር አውቃለሁ። በጣም ነው የምታስኩኝ የነበረው። በቃ በጣም ነው አመሰግነው። ነቢዬ የኔ ገር ወንድሜ በጣም ነው የምወድህ። እህቶቼ ግን ጸልዩልኝ። በቃ ፈርቻለሁ። እኔ ሌላ ነገር እዛ ኢትዮጵያ ሰው ሳይዞ ሲሄድ ቆማለሁ። ኢትዮጵያ ብዙ እመላለሳለሁ እኔና ወይኔ ሲያሳዝኑ ብዬ የማላውቃቸው ሰዎች ራክ ብዬ ቆሜ ያለቅሳለሁ። እኔ ጋር ደረሰና አይሆኑ ጸልዩልኝ። በቃ ሁላችሁም ግናለሁ። የአባቴን ነፍስ ይማርልኝ። ሻው የምናደርገው ይህን የመጨረሻው እናደርግና ጸሎት ይደርስና በዚህ እግዚአብሔር የተመሰገነ ይሁን። በዚች አጭር ጊዜ ውስጥ እዚህ ቦታ ላይ ቆማለሁ ብዬ አላሰብኩም። ግን አንድ ነገር አውቃለሁ፣ እግዚአብሔር ትልቅ። አሁን 6 ሳምንት ነው፣ 8 ሳምንት በፊት ነው እንዲህ አብረን የሆነ በቤታችን እና እግዚአብሔር ትልቅ። ዛሬ ይህ ስለሆነ መዝሙር አንቀይርም፣ ምንም አንቀያይርም። እግዚአብሔር ትልቅ ነው። በዚህ ሰዓት እግዚአብሔርን አመሰግናለሁ። ጋሼ እንዲህ ስለሆነ አዝኛለሁ። ያዘንኩት ስለምንድን ሆነ እያለኛል እግዚአብሔርን ስሰማ አይገርማኩት። እባክህ ጌታ ሆይ 2 ሰዓት ስጠው፣ 2 ሰዓት በቃ ሲሰማ እዛ ሄጄ ብየው እንዲህ ሞተ ወጥቶ ሞታ አልባል እግዚአብሔር አዋቂ ነው። ያቺ 2 ሰዓት አልተገኘችም፣ ሞተ። የእግዚአብሔር ቃል እንዲህ ይላል፣
እግዚአብሔርን ለሚወዱ እንደ ሀሳቡ ለተጻፉት ነገር ሁሉ ለበጎ እንደሚሆን እናውቃለን። በዚህ ውስጥ ምን በጎ ይወጣል ቢባል አላውቅም፣ ግን ስናወራ ማለት በጎ ነገሮች ሊወጡ ይችላሉ እና እግዚአብሔር የተመሰገነ ነው። ስላደረገው ነገር አይሳሳትም። እኔ ላላ ይችላለሁ ዛሬ፣ ግን እግዚአብሔር አይቶታል። የተመሰገነ ነው። ደግሞ እዚህ አብራችሁን ሆናችሁ ላጽናናችሁ የእግዚአብሔር ቃል ምንድን ነው የሚለው? ወደ ሰርግ ቤት ከመሄድ ወደ ለቅሶ ቤት መሄድ። ለምን? ሁሉም ሰው ላይ እንዲህ አይነት ነገር ስለሚደርስ አክብራችሁን ከኛ ጋር የነበራችሁ ብዙዎቻችሁ እዚህ የነበራችሁ ከኛ ጋር የነበራችሁ ናችሁና እግዚአብሔር ያክብራችሁ። እግዚአብሔር ዘመናችሁን ይባርከው። አሁንም ጋሼ በጣም ትልቅ ሰው ነው። ከቤታችን አንድ ትልቅ ሰው ነው ያጣነው። የአባቴ ምትክ ነበር። በጣም ሰው ይወዳል፣ ዘመድ ይወዳል። በተቻለው መጠን በብሉ ቢያጣብቅ ደስ ይለዋል። ሁላችንንም ወስዶ አንድ ቢያደርግ ከመቀለድ ሌላ እሱ ጋር ከተቀመጣችሁ ጆክ ነው፣ ቀልድ ነው። ምንም አይነት በቁም ነገር ውስጥ ሁሉ ቀልድ ነው የሚያደርገውና አይሽ ቀልዶ በተነሳ ነበር ያልኩት። ይሄ አልፎ ካሽግ እንደገና ከዚህ ውስጥ የሚሳቅ ነገር ማወጣ ነበር ያልኩት፣ ግን አልሆነም። እግዚአብሔር ትልቅ እንዳለው እንግዲህ እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። ለሰጠው እድሜ ከኛ ጋር ስለነበረ ስለተወልን ፍቅር ታውስለው እኔ ልጅ ሆኜ ታውቃሽ ይሄም አይሆንም ስለው እሺ ብሎ ማናቸው እዚህ ውስጥ ያሉት እምቢ ያሉትን ነገር እኔ ጋሽ የተበደለው ተበድሎ ነው፣ ሳይበደል አይደለም። ሁሉም ያውቃሉ። የተበደለበትን ነገር ጋሼ አይኔ ይሄ ነገር እንደዚህ ነው አውቃለሁ፣ ተበድለሃል፣ ግን እባክህ ጋሼ ይቅር በል አልኩት። እናትዬ ሁሉ ምስክር ናቸው። ማናቸውም ይቅራል። እሱ ግን እሺ ንግስ አንቺ ካልሽ ይቅር እላለሁ በይ ይቅር አስባቢኝ ብሎ ይቅር ብሎ ተታርቆልኝ፣ ለእኔ ብሎ ተበድሎ እኮ ነው ይቅር ብሎ ተታረቀልኝ። እና ፍቅር ነው እግዚአብሔር። አሁንም ሁሉም እንዳሉ እግዚአብሔር ሁላችንም ፍቅር ይስጠን። እንግዲህ የአባቴ ዘመዶች ሲመርቁ ይላሉ ይሁን ይላሉ። አንድ ነገር ሲመርቁ ይሁን ነው የሚሉት። አሁን የሆነው ነገር ቢያመንም እግዚአብሔር አዋቂ ነው። ይሁን የወደደው ይሁን እላለሁ። እግዚአብሔር ደግሞ ልጆችን፣ ቤተሰቦችን፣ ባለቤቴን ሁሉም አሉ ልጆቼን አሳይቻቸዋል። በጣም መመረቅ ስለሚወድ ልጆቼ መታሸት እግሩን ይወዳል፣ መሳጅ ይወዳል እና ውሃ ሙቀው እግሩን ሲያጥቡት እየመረቀ እግዚአብሔር የልቦናችሁን ይስጣችሁ፣ ያሳድጋችሁ፣ ከፍ ያደርጋችሁ እያለ ባገኘው በአጋጣሚ እየመረቀ ሲኮንም እንደዚሁ ባገኘው ቁጥር ይመርቃል። እግዚአብሔር የተመሰገነ ይሁን እና እግዚአብሔርን እናመሰግናለን። ሁላችሁንም ጨምሬ እዚህ ነበራችሁ፣ ከኛ ጋር የነበራችሁ ሁላችሁ ጌታ እግዚአብሔር ዘመናችሁን ይባርክ። አመሰግናለሁ። የመጨረሻ ማሳረጊያ ነው። እሺ፣ እግዚአብሔር ይስጥልን የተናገሩትን በሙሉ። እንግዲህ ምን ያህል ብሩክ የሆኑ ሰው እንደሆኑ በየጊዜው ሰውን እንደሚባርኩ እንደሚመርቁ ነው እንደሚያመሰግኑ አምላካቸውን ደግሞ ተናግራችሁታል። እሱ እግዚአብሔር ሳያውቅ እኮ አንድ የሚሆን ነገር የለም አይደል? እና ቤት እንድትሆኚ እንደ ወጥቶ ቀረ ብለሽ አትዘኝ። ምክንያቱም ጸሎታቸው ነው እኮ እማዬ እየነገሩን ነበር። የእኛ ጸሎት ስንጸልይ በቃ ጣር ጋር የሌለው ስቃይ የሌለው በትንታም ቢሆን ወደ አንተ ውሰደን እያልን የምንጸልየው ነው ያሉት። እሳቸው እግዚአብሔር የሚጠራበትን ቦታ የሚወስነው እኛ ነን ወይስ ራሱ ባለቤቱ? ስለዚህ እያንዳንዱን ነገር እሱ ነው የሚወስነው እና
ሰዓቱንም ቀኑንም ቦታውንም የሚወስነው ባለቤቱ ስለሆነ ወደ ራሱ ሰብስቧቸዋል። ነፍሳቸውን በገነት ያኖርልን። ሁላችሁንም እግዚአብሔር ያጽናችሁ። ሁላችንም አንዴ ለጸሎት እንነሳና በጸሎት መንፈስ ሆነን አንድ መዝሙር እንዘምራለን። ያው እንግዲህ የኛ ፕሮግራም አጭር ነው ነበር እንደምታውቁት። ያው የእናንተው ንግግር እንግዲህ ብዙ ወስደታል፣ ግን ጥሩ ነው። እሳቸው እንደውም አያልቅም። የእሳቸው ደግነት ብዙ ተነግሮም አያልቅም። የእሳቸው መልካምነት ብዙ ተነግሮም አያልቅም። ጋሹ አውጣልን የመጫ ለቤተሰብ ፍጹም መጽናናትን ፍጹም መረጋጋትን አቤቱ እንድትሰጥ መንፈስህን በእያንዳንዳቸው ልቦና ላይ እንድታሳርፍ ቅዱስ ፈቃድ ይሁንልን። አምላክ ሆይ የማረጋጋትን መንፈስ የሚያጽናናው መንፈስ ጌታ እግዚአብሔር ሆይ እነሆ ለሁላችንም እንድትሰጠን ቅዱስ ፈቃድ ይሁንልን። ጌታ ሆይ ሕይወተ ሥጋ ሕይወተ ነፍስ ድነተ ሥጋ ድነተ ነፍስ እንድታጎናጽፈን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንዲህ እያለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ረሴነ ረሴክሙ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለበላ ስራው Abbate,
አባቴ የኔ ሽማግሌ የኔ ሽማግሌ ሽማግሌ አባቴ ሽማግሌ አባቴ ሽማግሌ አባቴ ሽማግሌ አባቴ ሽማግሌ Thank you.
ቀላል ይመስላል። ጌታ ናፍቆት